አብዛኞቻችን ችግራችን ገንዘብ ነው። ደካማ ከሆንን ደካማ ነን። በቃ አቅም ካሌለን አቅም የለንም። አዲስ ነገር በሚያይበት ሰዓት ላይ ያንን ነገር ወደ ኮንቴንት ይለውጠዋል። ሰላም እንዴት ናችሁ? ዛሬ በጥቂቱ ራሳችን እንዴት ማሻሻል እንደምንችል እናወራለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቃል አባላለሁ። ቁም ነገር አዘል የሆኑ ቪዲዮዎችን እለቃለሁ። ራሳችሁን ለመለወጥ በምታደርጉት ጥረት ውስጥ በዋነኝነት ከሚቀመጡ 4 ነገሮች መካከል የመጀመሪያው ራስን መቀበል። ራስን መቀበል ማለት እያንዳንዳችን የራሳችን የሆነ ልኬት አለን። ቁመት፣ መልክ፣ ማንነት፣ የቤተሰብ ማንነት፣ ማህበረሰብ እንዲሁም ሀገር። ያንን በመጀመሪያ ደረጃ ልንቀበለው ይገባል ሁላችንም። ያንን ካልተቀበልን ራሳችንን ማማረር ውስጥ ስናስገባ እናገኛለን። ብዙ ጊዜ በቁመታችን፣ በመልካችን፣ ኢቭን ባለን ፋይናንሻል ስታተስ ማማረር እንጀምራለን። ለምን ይመስላችኋል? ራሳችንን ስላልተቀበልነው ነው። በቃ እኔ እንደዚህ ነኝ ብለን መጀመሪያ ወደ ለውጥ ጉዞ ስናደርግ መጀመሪያ እኔ እንደዚህ ነኝ ብለን መጀመር አለብን። በቃ ደካማ ከሆንን ደካማ ነን። አቅም ካሌለን አቅም የለንም ብለን ራሳችንን ማሳመን አለብን። ከዛ በኋላ ነው ለውጡ የሚጀመረው፣ ራስን ከማወቅ በኋላ። በሁለተኛ ደረጃ መስራት የምትፈልጉትን ወይም ደግሞ መስራት የሚያስደስታችሁን ነገር አስቡ። ለምሳሌ እናንተ 1 ወር 2 ወር ምንም ሳይከፈላችሁ ይህንን ነገር ስሩት ብትባሉ እሺ የምትሉት ነገር። ለምሳሌ ብዙ ሰው የሚወደው ስራ አለው። ሌትስ ሴይ እንደ ምሳሌ ብናነሳ ቪዲዮ ኤዲቲንግ። ሰው ዝም ብሎ ለመዝናናት ብቻ ቪዲዮ ኤዲቲንግ ኤዲት ያደርጋል፣ ረጅም ቪዲዮ። እነዚህ ሰዎች ወደ ስራ ቢቀይሩት፣ ወደ ገንዘብ ወደሚያመጣ ነገር ቢቀይሩት ህይወታቸው እየተደሰቱ ገንዘብ ያገኙበታል ማለት ነው። ያንን ደግሞ የሚያደርጉት እንዴት ነው? የሚፈልጉትን ነገር ወይም ሙያ በማንበብ፣ ስለሱ የተጻፉ መጽሐፍቶችን በማንበብ፣ የተለያዩ ስለሱ የተሰሩ ቪዲዮዎችን በማየት ለራሳቸው ስለዛ ነገር እውቀትን መገንባት ሲችሉ ነው ማለት ነው። እዚህ ጋር ማወቅ ያለብን ነገር ምንድነው? ስለወደድነው ብቻ ሳይሆን መስራት ያለብን ያዋጣናል ወይ በገንዘብ ደረጃ የሚለውንም አንድ ላይ። በጣም ትናንሽ ነገሮች ላያዋጡን ይችላሉ፣ ወይም ደግሞ ሰፊ ኢንቨስትመንት ሊፈልጉ ይችላሉ። ነገር ግን ይህንን ነገር እንዴት በቀላሉ ወደ ገንዘብ እለውጠዋለሁ የሚለውን ነገር ማሰብ አለብን። ምክንያቱም አብዛኞቻችን ችግራችን ገንዘብ ነው። የምንወደውን ስራ ብንሰራ ራሱ ገንዘብ ካላገኘን ምንም ሳቲስፋክሽን አይሰጠንም ውስጣችን ውስጥ። ስለዚህ የምንወደውን ነገር እየሰራን በጎን ደግሞ ያንን ነገር ወደ ገንዘብ ለመቀየር ምን ነገር ማድረግ አለብኝ የሚለውን ነገር ማሰብ አለባችሁ። በሶስተኛ ደረጃ ላይ የምናገኘውና እኔ ወሳኝ ነው ብዬ የማስበው ፕራዮር መስጠት ወይም ደግሞ የህይወታችሁ አንደኛ ደረጃ ላይ ያንን አላማችሁን ማስቀመጥ። ያ ነገር ለምንድን ነው የሚጠቅማችሁ? በየሄዳችሁበት ያንን ነገር እንድታስቡ፣ ስለዛ ቢዝነስ እንድታስቡ፣ ስለዛ ነገሮች ፋይንድ አውት እንድታደርጉ ያደርጋችኋል። ለምሳሌ የሆነ ሙያ ቢኖራችሁ ስለዛ ሙያ ቀኑን ሙሉ እያሰባችሁ ከኋላችሁ የሆነ ቦታ ላይ የምታገኙት ነገር ለዛ ነገር ሩት እንዲሆን ነው የምትፈልጉት። ለምሳሌ ኮንቴንት ክሬት የሚያደርግ ሰው ቀኑን ሙሉ ስለ ኮንቴንት ክሬሽን እያሰበ ስለሚውል የሆነ ቦታ ላይ ሄዶ አዲስ ነገር በሚያይበት ሰዓት ላይ ያንን ነገር ወደ ኮንቴንት ይለውጠዋል። ከቤተሰቦቹ ከጓደኞቹ ጊዜ ቀንሶ ለዛ ነገር ሲያውል ነው። ፖድካስቶችን በማየት ሊሆን ይችላል፣ መጽሐፍቶችን በማንበብ ለመዝናናት የሚያወጣቸውን እነዛ ሰዓቶችን ወይም ደግሞ ጊዜያቶችን በመቀነስ ለዚህ ለዓላማው ጊዜ ይሰጣል ማለት ነው። ስለዚህ ያ ሳክሪፋይስ እያደረገ ይመጣል በጣም ብዙ ነገሮች ፕራዮር ስለሰጠው። ስለዚህ እነዚህ ነገሮች ማድረግ በጣም ወሳኝ ነው። ትላልቅ ደረጃ ላይ የደረሱ ሰዎች የሆነ ነገራቸውን ሳክሪፋይስ አድርገዋል። በቃ ፕራዮሪቲ የሆነ ነገር ለህይወታቸው አንደኛ ደረጃ ላይ የሚያስቀምጡት የራሳቸው ዓላማ አላቸው። በመጨረሻ በአራተኛ ደረጃ ደግሞ ገምግሙት። የምትሰሩትን ስራ፣ የምትማሩትን ትምህርት፣ ሁሉንም ነገር፣ ቢዝነሱ እንዴት እየሄደ ነው፣ ባቡ ላይ እንዴት ነኝ፣ ስለዛ ነገር ፋይንድ አውት ማደርገው እንዴት ነው የሚለውን ነገር በደንብ ማብራራት አለባችሁ። ሪቫይዝ ማድረግ አለባችሁ ያንን ነገር። ምክንያቱም ዝም ብለን ውጤቱን ሳናይ ሳንገመግም ከሄድን በኋላ ላይ ረጅም ጊዜ ይወስድብንና ውጤት አናመጣም ማለት ነው። አብዛኛው ድርጅቶች በየ3 ወሩ በየ6 ወሩ ግምገማ የሚኖራቸው ለዚህ ነው። ያላስተካከሉትን ነገር እንዲያስተካክሉ፣ ትክክል ያልሆነውን ነገር
ወደ ትክክለኛ ነገር ለማምጣት አንዳንድ ሰራተኞቻቸውን ለማስተካከል ይጠቀሙበታል። ሪቫይዝ በምናደርግበት ጊዜ ላይ አንዳንድ ያልተስተካከሉ ስራዎችን ያልተስተካከሉ መጥፎ ነገሮቻችንን ማስተካከል እንችላለን በዛ ሰዓት ማለት ነው። እነዚህ ነገሮች በማድረግ ወደ ስኬታችሁ አንድ እርምጃ መቅረብ ትችላላችሁ። ስለዚህ እነዚህን አራቱን ነገሮች በአንድ ላይ በማድረግ ወደፊት ውጤታማ መሆን እንችላለን። ሌላ ቲፕ እንዲደርሳችሁ ሰብስክራይብ አድርጉኝ።